ያልፈረምክበት ምክንያትማ ይኸውልህ አንተ ንብረት ተካፈኛለሽ በፈርቼ ወይ ለልጄ ማድረግ ያለብኝን ነገር አላደርግም ብዬ አንተ ያልፈረምከውማ አንተ እንደፈለክ እየሄድክ እየመጣ እኔ ቁጭ ብዬ ቤት ውስጥ እንድጠብቅና ይሄንን ነገር እየደጋገምከው መኖር የሚያስደስትክ አይነት ሰው ስለሆንክ ነው ያልፈረምከው። እኔ ደግሞ ይሄንን ነገር በጭራሽ በታሪክ ራሴን እያታለልኩኝ ተቀብዬ መኖር አልችልም አልፈልግም። እስከዛሬ ድረስ ይመለሳል። ጥሩ ሰው ነው። ሰው ነገ ይቀየራል። ትናንትና ይሄን ነገር አደረገ አይደለ? በቃ ብዙ ሰዎች እኮ አሳስተውት ነው አይደል? ለምንድን ነው እንደዚህ ሆነው? መልካም ሰው ነው። ኦኬ እንታረቅ፣ ችግር የለውም። በቃ ከሷ ጋር ያለውን ነገር አብቅቷል። እኔን የሚበልጠው እኔን አስበልጦ መጥቷል ብዬ እቀበላለሁ። ሌላ ደግሞ ይመጣል። ከዛ እሱንም አስተናግዳለሁ። ሌላኛው አትመጣለች፣ እሷንም አስተናግዳለሁ። ከዛ የአሁኑ ደግሞ በምን ባሰ ጭራሽ ሌላ ሴት መምጣቱ አይደለም ጭራሽ ጓደኞች ተሰብስበው መናገራቸው ነው መሳደብ። ሆይ ከለሞ ሩታ አለ ተዳሪ የነገ ህይወትሽን ይማራልሽ ከሆነ በቀል የነገ ህይወትሽን ይማራልሽ ከሆነ እኔ በቀል ምናምን አይደለም። ይኸውልህ መጀመሪያ ምንም ነገርም አሁን ይሄን ነገር ያደረኩትኝ ፈልጌው ባይሆንም እኔ የሆነ ነገር ማድረግ ብፈልግ ምን ያክል ማድረግ እንደምችልም ለማሳየት ነው። እሱም በማድረጌ ብዙም ደስ ላይል ይችላል፣ ግን ኦኬ። ግን ደግሞ እኔ ለእልህ ወይም ለበቀል ምናምን አይደለም። አሁን ይሄን ነገር ያደረኩት ራሴን ነፃ አድርጌ ራሴ ገባ አንተ እንደፈለክ እየፈነጨ እየመጣ እኔ ላይ እንደፈለክ መሆን እንደማትችል እና ራሴ ምን አይነት ሴት እንደሆንኩኝ አንተ የኔን የሚስትነትን ክብር ባታስጠብቅ እኔ ግን ሴት ነኝ። የሴትነቴን ክብሬን እኔ በራሴ እጅ ማስጠበቅ እችላለሁ። ገባ ሌላው ይቀር። በቃ ይሄ ነው። ከዚህ በኋላ መገናኘትም መነጋገርም የለብንም። ኮኔ ፈለ እንደዚህ አይነት ነገር በድጋሚ እናወራሽ አልችልም። ዛሬም ተረጋግቼ በዚህ ልክ እያወራሁሽ ያለሁት ለልጄ ስም ሁሉንም ነገር የተውኩት ማለት ነው። ከባሽ ነገ ልጄን ለማየት ስመጣ ካንቺ ጋር ተጋጭቼ ማየት ስለሌለብኝ በሰላማዊ መንገድ ልጄ እንደፈለኩ እንዳይ ስለምፈልግ ብቻ ነው ዛሬ እንደዚህ ቆሜ ላወራሽ የቻልኩት እንጂ እንዳደረግሽው ስራ እንዳደረግሽብኝ ነገር ቢሆን ኖሮ ሁለት ላይ ነው የሚገባው። በነገር ላይ ምንም አላደረኩም። በጣም ቀላል ነገር ነው ያደረኩት። አንተ ካደረከው ነገር አንፃር ምን አይነት ሩሩና የዋህ ልብ እንዳለኝ ራሱ ማየት ትችላለህ። በዚህ በጣም የዋህ ነሽ። አመሰግናለሁ። ለማንኛውም መልካም ጊዜ ይሆንልሽ። እግዚአብሔር ያክብርሽ። እንጂ በጣም ብዙ ነገር ማድረግ ይችላል። እግዚአብሔር ያክብርሽ። እኔ ላንቺ ክፉ አልመኝም። የነገ ህይወትሽ የተስተካከለ ይሆንልሽ። ጥሩ ሰው ይግጠምሽ። ይሄ ነው ልልሽ የምችለው። ገባሽ? ምንም ስላንቺም ክፋት አልመኝም። ምንም አያግኝሽ። የልጄ እናት ነሽ። ልጄ ካንቺ ጋር ነው ያለው። ይሄ ነው የምመኝልሽም ማለት ነው። ለኔ ግን ለሰጠሽኝ ክብርም ለሰጠሽኝ ላደረግሽም ነገር ስለሁሉም ነገር አመሰግናለሁ። እኔ ትችያለሽ።